ዛሬ አንድ ቤት አሳያችኋለሁ። 290 ካሬ ባለ 3 መኝታ ተጨማሪ የሰራተኛ ቤት ያለው። ይሄ የምታዩ የሰራተኛ ክፍል ነው። የሰራተኛ ክፍሉ የራሱን የቻለ መታጠቢያ ክላስ እና መኝታ ክላስ ያለው ማለት ነው። አሁን ደግሞ ወደ ዋናው በር ገባለው። ዋናው በር ሜድን ኢጣሊ የሆነ የኮንክሪት በር ከ4 ሰዓት እስከ 5 ሰዓትን መቋቋም የሚችል በር ነው። ታዲያ ፊት ለፊታችን ደግሞ የምታዩት ኦፕን ኪችናችን ነው ማለት ነው። ልክ እንደዛ አይነት ሞደርን ኪችን ነው ያለን። ከሱ ፊት ለፊት ደግሞ ለኪችናችን ድምቀት የሆነ ሳሎን አለን። በጣም ሰፊ ሳሎን ማለት ነው። ይህ ቤት 290 ካሬ ነው። ባለ 3 መኝታ ተጨማሪ የሰራተኛ ክፍል ደግሞ በውጭ ያለው ማለት ነው። ይሄ የምታዩት ባልኮኒ ነው። በጣም የሚያምር ባልኮኒ አለን። ይህ ቤት 290 ካሬ ሆኖ ባለ 3 መኝታ ተጨማሪ የሰራተኛ አልጋ ያለው አሁን በ38 ሚሊዮን ብር የተሸጠ ያለው። እንደዚህ ደግሞ አነስ ያለ ካሬ ከፈለጋችሁ በተለያዩ ሳይቶች እየገነባ ነው የምንገኘው ማለት ነው። በቦሌ መድኃኔዓለም፣ በቦሌ 24፣ በሾላ ገበያ ይህን አፓርትመንት ማግኘት ትችላላችሁ ከባለ 1 መኝታ እስከ ባለ 4 መኝታ። አሁን ግን 290 ካሬ ባለ 3 መኝታ ነው እያሳየዋችሁ ያለው ማለት ነው። ይህም የማስተር ቤድሩሙ ባዝሩም ነው የሚሆኑ ማለት ነው። ራክ ሴራሚክ ነው የተጠቀምነው። ጃጓርድ ነው ፕሮዳክታችን፣ የባኞ ቤት ፕሮዳክታችን ማለት ነው። ልክ ይህን ሁሉ ሰፊ ማስተር ቤድሩም ነው። ፊት ለፊታችን ደግሞ ከማስተር ቤድሩሙና ከሳሎኑ ጋር ሸር የምታደርጉት ባልኮኒ ማለት ነው። ይሄ ባልኮኒ ነው፣ በጣም የሚያምር ባልኮኒ ነው። የከተማውን ቪው በተለያየ ዳይሬክሽን መሄድ ትችላላችሁ ማለት ነው። ወደ ሁለተኛው አልጋ ክፍል ወስዳችኋለሁ። ሁለተኛው አልጋ ክፍል የልጆች አልጋ ወይም ደግሞ የጎረምሳ ልጅ አልጋ የሚባለው ማለት ነው። በጣም ነው የሚያምረው። ናቹራል ቬንቲሌሽን ደግሞ አክሰስ ማድረግ የሚችል ነው ማለት ነው። ይህ ሁለተኛው አልጋ ክላስ ነው። ወደ ሶስተኛው አልጋ ወስዳችኋል። ሶስተኛው አልጋ እጅግ በጣም ከ3 በላይ አልጋዎችን ስፕሪድ ማድረግ የሚችል ባለ 3 መኝታ ወይም ደግሞ 3 አልጋዎችን ከ3 በላይ አልጋዎችን ስፕሪድ ማድረግ የሚችል ቤት ነው የሚሆነው ማለት ነው። ልዩት እንደምታዩት በጣም ሰፊ የልጆች አልጋ ነው የሚባለው፣ የልጆች ክላስ ማለት ነው። አሁን ደግሞ ኮመን ባዝሩሙ የሁለቱ አልጋዎች ኮመን ባዝሩም አሳያቸዋል። ይሄ የሁለቱም አልጋዎች ኮመን ባዝሩም ነው። ታዲያ ይህን አፓርትመንት ከፈለጋችሁ በ22 ሲግናል አሊያ ደግሞ በቦሌ 24 በቦሌ መድኃኔዓለም ከባለ 1 መኝታ እስከ ባለ 4 መኝታ እየሸጥ ነው እንገኛለን። ይህን አፓርትመንት 290 ካሬ ባለ 3 መኝታ ተጨማሪ የሰራተኛ ቤት ያለው አሁን ላይ በ38 ሚሊዮን ብር ብቻ እጅግ በጣም ቅንጡ አፓርትመንት ዛሬውን የግላችሁ ማድረግ ትችላላችሁ። በቦሌ መድኃኔዓለም ደግሞ ከ75 ካሬ ጀምሮ እስከ 217 ካሬ ድረስ ከዝቅተኛ እስከ ከፍተኛ ፍሎር እየሸጥ ነው የምንገኘው። ለኢንቨስትመንት በጣም ተመራጭ ነው። ቦሌ መድኃኔዓለም ኤድና ሙል ፊት ለፊት ወይም ደግሞ ከሃይ ስኩሉ ፊት ለፊት አለምነሽ ፕላዛ ቀጥሉ። የንግድ ሱቆችም አሉን ከካሬ ጀምረን በቦሌ መድኃኔዓለም እየሸጥ እንገኛለን። ለተጨማሪ መረጃ እታች ባለው ስልክ ዋትሳፕ ላይ ኮንታክት ብታደርጉ ሙሉ መረጃ እንሰጣችኋለን። መልካም ጊዜ